ባለፈው 4 ዓመታት የሄደበት ሂደት ሀገርን ኢንቴንሽናቸው ምንም ይሁን ምን ኢትዮጵያን እናበለጽጋለን ብሎ ከሆኑ የሄዱበት መንገድ ኢትዮጵያን ያፈራረሰ ያደከመ በህዝቦች መካከል ያለው ቅራኔ ወደ ጠላትነት እንዲገፋ ያደረገ የመንግስትን አቅም በጣም ያዳከመ ቅድም ስገልጸው ነበር የመንግስት ኮንትሮል ኦቨር ሚንስ ኦፍ ቫዮለንስ በጣም ተዳክሞ የተለያዩ ፖኬትስ ኢመርጅ ያደረጉ ሀገር በከፍተኛ አደጋ ላይ የጣለ መሆኑን መገንዘብ ነው። ምክንያቱም የታመመ ሰው መጀመሪያ መቀበል ያለበት ታመም ያለው የሚለው ነው። ከዛው ስለመውጣት ከዚህ በሄድንበት መንገድ መሄድ እንደማያዋጣና ወደ ኋላ መመለስ ከዚህ ውስጥ አንዱ ጦርነት ማቆም አለበት መንግስት። ከእንግዲህ በኋላ በጦርነት የሚመሰረት ስርዓት የለም። በጦርነት እምትመታ የበለጸገች ኢትዮጵያ አትኖርም። በሰሜኑ ከህዋት ጋር ኢትዮጵያ ሴንስለስ እኮ 100 ሞላ ሰዎች ልንፈታው የምንችለው ችግር በመቶ ሺዎች እንዲያልቁ አደረገ። በሰሜኑ አሁን አትሊስት እርዳታ እንዲገባ መደረጉ በአፋጣኝ ሰርቪሶች ሪስቶር እንዲደረጉ ወደ ጦርነት ያስገቡ የፖለቲካ ልዩነቶች ወደ መፍታት መሄድ ያስፈልጋል። ጦርነቱ ግን በሰሜን ብቻ አይደለም ያለው። በኦሮሚያ፣ በቤኒሻንጉል፣ በጉሙዝ፣ በደቡብ ውስጥ ብዙ አይነት ጦርነቶች አሉ። እነዚህን ጉዳዮች በጦርነት እንፈታለን ማለት የባሰ ነገሮችን ማባባስ ስለሆነ ሀገራዊ የሰላም ጥሪ በማድረግ ከሁሉም ቡድኖች ጋር ተኩስ በማቆም ወደ ጠረጴዛ ዙሪያ እንዲመጡ ማድረግ የመንግስት ትልቁ ኃላፊነት ነው። የህዝብም ጫና መሆን ያለበት አንዱን ቡድን ደግፎ አንዱ ላይ እሳት ማቀጣጠል ሳይሆን ጫና በማድረግ ጦርነት ቆሞ ህዝብና ሀገር እንዲተርፍ ማድረጉ የሚበጅ ይመስለኛል። ከዚህ ጋር ተያይዞ አንተም ላነሳው ለሌሎቹም ይህን ፕሮግራም ለሚከታተሉ ማስተላለፈው መልእክት አለ። አንድ የተለመደ ነገር አለ። አሁን የኦሮሞ መሞት ይቁም፣ የአማራ መሞት ይቁም፣ የትግራይ መሞት ይቁም ይባላል። ይቁም፣ አዎ። ነገር ግን የኦሮሞ መሞት ቆሞ የአማራ መሞት ሊቀጥል አይችልም። የአማራ መሞት ቆሞ የትግራይ መሞት ሊቀጥል አይችልም። ጥያቄያችን መሆን ያለበት የሁሉም መሞት ይቁም ነው። አንድ እሱ ነው። ሁለተኛ we must admit as a society ኦሮሞ እየሞተ ከሆነ ትግራይ እየሞተ ከሆነ ጉሙዝ እየሞተ ከሆነ who is killing us እየተገዳደልን ነው ማለት ነው። ምክንያቱም ከማርስ ኤሊያኖች መጥተው እየገደሉን አይደለም። አብዛኛው የምናየው መገዳደል እርስ በርስ እየተደረገ ነው። ሲቪል ዋር የምንለው ለዚህ ነው። አንደኛ እየተገዳደልን መሆኑን እኛ ብቻ ቪክቲም አይደለንም። ኦሮሞ ብቻ ቪክቲም አይደለም፣ አማራ ብቻ ቪክቲም አይደለም፣ ትግሬ ብቻ ቪክቲም አይደለም፣ ሌላውም ቪክቲም ብቻ አይደለም። we are victims and perpetrators at the same time። ስለዚህ ጥያቄው መሆን ያለበት የአንድ ቡድን መሞት ይቆም ብቻ ሳይሆን የሁሉም መሞት መቆም አለበት። ኦፍ ኮርስ የነኝን ግድያዎች በማስቆም የመንግስት ኃላፊነት ትልቅ ቢሆንም አይ ዶንት ቢሊቭ መንግስት ብቻውን ሊያስቆመው የሚችለው አይመስለኝም። እዛ ሀገር ያለውን ችግር አንደኛ የመንግስት ካፓቢሊቲ በጣም ደክሟል። በተለይ ዲያስፖራ እባካችሁ ይሄ እኮ it's not a game። ኢትዮጵያ ውስጥ እየሆነ ያለው ነገር ጨዋታ አይደለም፣ ፖለቲካ አይደለም፣ የእርስ በርስ ፍጅት ነው። እየሞተ ያለው ወታደር አይደለም። ወታደር ቢሞት ችግር ወታደር ራሱ እንዲሞት አልፈልግም። እኔ የህወሓት ወታደር እንዲሞት አልፈልግም። የፌደራል መንግስት ወታደር እንዲሞት አልፈልግም። የኦሮሞ ነጻነት ሰራዊት እንዲሞት አልፈልግም። ወንድሞቼ ናቸው። ከወታደር ያለፈ እያለቁ ያሉት በቀለ ቅድም እንዳለው ሴቶች ናቸው፣ ህፃናቶች ናቸው፣ ገበሬዎች ናቸው። ምንም ውስጥ ያለሉ ምስኪን ነው እያለቀ ያለው። በዲያስፖራም በተለያየ ቦታ ያሉ ሚዲያዎች ለዩቲዩብ ሽቀላ ተብሎ የሚደረጉ ቅስቀሳዎች መቆም መቻል አለባቸው። it is essential። look
እዛ አገር እየሆነ ያለው ነገር ይሄ ጦርነቶች ካልቆሙ ሩዋንዳን የሚያስንቅ ሲሪያን የሚያስንቅ በጣም አስጠሊ ዘግናኝ የሆነ እልቂት እየመጣ ነው። nobody will win። አማራ አይሸነፍም፣ ኦሮሞ አይሸነፍም፣ ትግራይ አይሸነፍም። it's a lose war። ስለዚህ በተለይ በሶሻል ሚዲያ እና በሚዲያው ላይ ያሉ ወንድሞቻችን የራሳቸው ብሔር መሞትና መገደልን መኮነን አንድ ነገር፣ ከዛ አልፎ ግን ሪቬንጅ የበቀል እርምጃ እንዲወሰድ መቀስቀስ የራስን ብሔር የባሰ ማጋለጥ ነው። ስለዚህ በተቻለ መጠን እኔ መማጸነው ፕሊዝ የውጭ ኃይሎች የእግር ኳስ ቲም እንደሆነ ይመስል ያጨበጭቡልናል፣ ዱላ ሲያልቅልብን ያቀብሉናል። የኛው ደግሞ በተለያየ ቦታ ያለው ሴፍ ሄቨን ውስጥ እየተቀመጠ እየነደደ ባለ ሰዓት ላይ ቤንዚን ያርከፈክፋል። people's life are at stake። Syria was one of the fastest growing country in the Middle East። ዛሬ በእኛ ከተሞች ስትሪት ላይ ይለምናሉ። የስቴት መፍረስን ብዙ ትችት ያነሳብኛል ከኦሮሞቹ። ኮላፕስ ኦፍ ስቴት በተለይ መልቲናሽናል መልቲ ኤትኒክ መልቲ ሪሊጂየስ በሆነ ሀገር ውስጥ የማያልቅ የማያባራ ማይክሮ ኮንፍሊክቶችን ይፈጥራል። አሁን እየሄንበት ያለ ነው። በፍጥነት ቀልብ ገዝተን ይሄ እነዚህ ጦርነቶች አቁመን ወደ ውይይት ካልመጣን ከፍተኛ አደጋ ውስጥ የምንገባው። ስለዚህ ውጪ ያላችሁ ለህዝባችሁ መብት ታገሉ። የህዝባችሁ መብት ስትታገሉ ግን ፕራዮሪቲ የአንድን ቡድን አሞግሶ ሌላውን በማንኳሰስ በማሳነስ ሳይሆን የሰዎች ሰብአዊ መብት እንዲከበር። let me repeat it። የአማራ ግድያ ቆሞ የኦሮሞ ግድያ ሊቀጥል አይችልም። የኦሮሞ ግድያ ቆሞ የአማራ ግድያ ሊቀጥል አይችልም። ግድያ ከቀጠለ ሁላችንም ነው የምንሞተው፣ ሁላችንም ነው የምንገዳደለው። በእነዚህ ግድያዎች ደግሞ ሁላችንም ተሳታፊ ነን። ይሄንን በመረዳት በተቻለ መጠን ሰላም ለሀገራችን እንዲመጣ፣ ሰላም ለህዝባችን እንዲመጣ ሁሉም የጋራ ስራ መስራት I cannot emphasize enough የሚታየኝ እኔ